ሰላም ጤናና በረከት ለእናንተ ይሁን የቻናላችን ውድ ቤተሰቦች እንኳን ለሊቀ መልአኩ ለቅዱስ ገብርኤል ዓመታዊ የቃል ኪዳን በዓል በሰላም አደረሳችሁ አደረሰን። ዛሬ የምንነግራችሁ ታሪክ ልባችሁን በእምነትና በደስታ የሚሞላ በተስፋ መቁረጥ ውስጥ ላላችሁ ሁሉ ትልቅ ብርሃን የሚሆን ድንቅ ሚስጥር ነው። ግንቦት 19 ይህች ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ እንዲሁ በዋዛ የምትታለፍ ቀን አይደለችም። ታኅሳስ 19ን ቁልቢ ላይ፣ ሐምሌ 19ን ደግሞ በየአድባራቱ ስናከብር፣ ግንቦት 19 ግን የሚስጥርና የታላቅ ተአምር ዕለት ናት። ለመሆኑ በዚህ ዕለት ምን ተፈጠረ? ከአንበሶች አፍ ነቢዩ ዳንኤልን ያዳነው፣ ሦስቱን ሕፃናት ከሚነድ እሳት ውስጥ ወርዶ ያቀዘቀዘው፣ ለዓለም የምስራች ያበሰረው ሊቀ መልአኩ ቅዱስ ገብርኤል በአንድ ምስኪን ታማኝ ሴት ቤት ውስጥ በግርማ መለኮት የተገለጠው ለምን ነበር? ሰይጣን በሽማግሌ ተመስሎ ሊያጠፋት የሞከራት ያቺ ሴት ማን ናት? ቪዲዮውን እስከ መጨረሻው ከተከታተላችሁ በኋላ ሕይወታችሁ በእምነት እንደሚለወጥ አንጠራጠርም። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫኑን አይዘንጉም። ወደ ታሪኩ እንለፍ። የባልና ሚስቱ የቅዱስ ገብርኤል ፍቅር። ታሪኩ የሚጀምረው በጥንቱ ዘመን በታዋቂው የባህረ ኤፍራጥስ አቅራቢያ በምትገኝ አንዲት ከተማ ነው። በዚህ ስፍራ የሚኖሩ ቁዝማስና ክርስቶዶላ የተባሉ እግዚአብሔርን የሚፈሩ ቅዱሳን መላእክትን የሚወዱ ባልና ሚስት ነበሩ። እነዚህ ባልና ሚስት በሀብት የደለቡ ባይሆኑም ያላቸውን ጥቂት ነገር ግን ከነዳያን ጋር ማካፈልን ልማድ አድርገውት ነበር። በተለይ በእያንዳንዱ ወር በገባ በ19ኛው ቀን የሊቀ መልአኩን የቅዱስ ገብርኤልን መታሰቢያ ሳያቋርጡ ያደርጉ ነበረ። በዚያች ዕለት ስንዴ ይፈጫሉ፣ እንጀራ ይጋግራሉ፣ የታረዙትን ያለብሳሉ፣ ወደ ቤታቸው የመጡትን የአምላክ እንግዶች ሁሉ በፍቅር ያስተናግዳሉ። በቤታቸው መካከል እጅግ የምታምር በጥንቃቄ የተሳለች የቅዱስ ገብርኤል ስዕል ነበረች። በዛች ስዕል ፊት ሁልጊዜ ማታና ጠዋት እየተንበረከኩ ይጸልዩ ነበር። ፈተናውና የተንኮለኛው ሰይጣን ምክር። ነገር ግን የዚች ዓለም ሕይወት ሁልጊዜ አልጋ ባልጋ አይደለምና በጸሎትና በምጽዋት ሲኖሩ ባልየው ቁዝማስ በጽኑ ታመመ። የሞቱም ጊዜ እንደተቃረበ ባወቀ ጊዜ ሚስቱን ጠርቶ እንዲህ አላት፣ ባለቤቴ ሆይ እኔ ወደ አባቶች የሚሄድበት ከዚህ ዓለም ድካም የምለይበት ሰዓት ደርሷል። ነገር ግን አንዲት አደራ አለችኝ። ይህቺ በቤታችን ያለችውን የቅዱስ ገብርኤልን ስዕል በክብር ጠብቂያት። እኔ በሕይወት ሳለሁ በየወሩ በ19ኛው ቀን የምናደርገው መታሰቢያ እንዳታቋርጭ አላት። እርሷም እያለቀሰች ቃሉን ጠበቀች። ቁዝማስም ከዚህ ዓለም ድካም አረፈ። ከጥቂት ጊዜ በኋላ ግን በዚያች ሀገር ላይ ታላቅ ረሃብና ድርቅ ሆነ። ምግቡም፣ እህሉም፣ ዘይቱም ከሀገሪቱ ጠፋ። ሕዝቡ እየተራበ መጣ። ክርስቶዶላም በእጇ ያለውን ስንዴና ዘይት ሙሉ በሙሉ ጨረሰች። የግንቦት 19 የቅዱስ ገብርኤል በዓል ሊደርስ ጥቂት ቀናት ብቻ ቀሩት። የምታደርገው ጨነቃት። ለመባ የሚሆን ለነዳያን የሚሰጥ ምንም ነገር አልነበራትም። በዚህ የመከራ ሰዓት የሰው ልጅ ጠላት የሆነው ሰይጣን የምቀኝነት ምክሩን ይዞ መጣ። በቅዱሳን አባቶች ልብስ የተሸፈነ እጅግ የከበረ ሽማግሌ መስሎ ወደ እርሷ ቤት ገባ። እንዲህም አላት፣ አንቺ ምስኪን ሴት ለምንድን ነው በዚህ የረሃብ ዘመን የምትሰቃዩ? ይኸው ባልሽም ሞቷል፣ አንቺም ልትሞች ነው። ለመሆኑ ሁልጊዜ የምትጸልይለት ስዕሉን የምታጥኝለት ቅዱስ ገብርኤል ከዚህ ረሃብ ለምን አላዳነሽም? አሁን ምክር ልንገርሽ። ይህንን ስዕል ወስደሽ ለሀብታሞች ሽጪውና የሚበላ እህል ግዢበት። ወጣት ነሽና ደግሞ ሌላ ባል አግብተሽ ኑሮሽን መስርች አላት። ሴትዮዋ ግን ክርስቶዶላ የእምነት አርበኛ ነበረችና የሽማግሌውን ምክር ሰምታ በውስጧ መንፈስ ቅዱስ አበራላት። ሰይጣን መሆኑን አውቃ እንዲህ አለችው፣ የተንኮል አባት ሆይ ከአጠገቤ ጥፋ። እኔ ባሌን ያጣሁት በራሴ ኃጢአት ነው እንጂ የቅዱስ ገብርኤል ጥበቃ ጎድሎኝ አይደለም። መታሰቢያውንም አላቋርጥም፣ ስዕሉንም ከቶ አልሸጥም ስትል አሳደደችው። ሰይጣን ቢሸነፍም የሴትዮዋ ችግር ግን አልተቀረፈም ነበር። ግንቦት 18 ምሽት ላይ ወደ ቅዱስ ገብርኤል ስዕል ፊት ቀረበች። እንባዋ እንደ ጎርፍ ይፈስ ነበር። የእግዚአብሔር ታማኝ መልአክ ሆይ ነገ ግንቦት 19 ቀን ታላቅ በዓልህ ነው።
እኔ ግን ለአንተ መታሰቢያ የማደርገው ለነዳያን የሚሆን ምንም ነገር የለኝም፣ ባዶ እጄን አታስቀረኝ እያለች ሌሊቱን ሙሉ ተማጸነች። እኩለ ሌሊት ሲሆን ድንገት በዚያ ጨለማ ቤት ውስጥ መብረቅ የመሰለ ዓይን የሚበዘብዝ ታላቅ ብርሃን በራ። የቤቱ ጣሪያ የተከፈተ መሰለ። ሊቀ መልአኩ ቅዱስ ገብርኤል የወርቅ ዘንግ ይዞ የመብረቅ ልብስ ለብሶ በታላቅ ግርማ በፊቷ ቆመ። ሴትዮዋ በድንጋጤ በምድር ላይ ወደቀች። መልአኩ ግን በጥሩ ድምፅ ክርስቶዶላ ሆይ አትፍሪ፣ እኔ የእግዚአብሔር መልአክ ገብርኤል ነኝ። ጸሎትሽንና እንባሽን ልመናሽን በሰማይ ታይቷል አላት። ሊቀ መልአኩ ቅዱስ ገብርኤል ቀጠለና እንዲህ አላት፣ አሁኑኑ ተነሽና ወደ ጎተራሽ ሂጂ፣ በዚያም ጥቂት ስንዴ ታገኛለሽ፣ በጎተራው መሃል እጅሽን ስደጅ አላት። እርሷም ሄዳ እጇን ስትሰድ በወርቅ ሳንቲሞች የተሞላ ትልቅ ከረጢት አገኘች። መልአኩም ይህንን ወርቅ ወስደሽ ነገ ግንቦት 19 በዓሌን በታላቅ ድምቀት አክብሪ፣ አሁንም ወደ ባህር ዳርቻ ሂጂ፣ በዚያ አንድ አሳ አጥማጅ ታገኛለሽ፣ እርሱም አንድ ትልቅ አሳ በወርቅ ግዡ፣ ነገር ግን እኔ ዳግመኛ መጥቼ እስክነግርሽ ድረስ አሳውን እንዳትከፍቺው አላትና በታላቅ ምስጋና ወደ ሰማይ አረገም። በነገታው ግንቦት 19 ቀን ከተማዋ በሙሉ በረሃብ ስትሰቃይ የክርስቶዶላ ቤት ግን በበረከት ተሞላ። መልአኩ እንዳላት ወደ ባህር ሄዳ አሳውን ገዛች። በዓሉን እጅግ ደመቅ አድርጋ አከበረች። ለተራቡት ሁሉ ምግብ አደለች። በዓሉ ተፈጽሞ ሕዝቡ ወደ ቤቱ ሲበተን ቅዱስ ገብርኤል ድጋሚ ተገለጠላትና አሁን አሳውን ሰንጥቂው አላት። ሴትዮዋ አሳውን በሰነጠቀችው ጊዜ በቤቱ ውስጥ የነበሩት ሁሉ በአግራሞት ደነገጡ። በአሳው ሆድ ውስጥ እጅግ በጣም ብዙ የከበሩ ዕንቁዎች፣ የአልማዝ ድንጋዮችና ወርቆች ነበሩ። መልአኩም እንዲህ አላት፣ ይህ እግዚአብሔር ለጽናትሽና ለእምነትሽ የሰጠሽ ምድራዊ በረከት ነው። ስምሽና የባልሽ ስም ግን በሕይወት መጽሐፍ ተጽፏል አላት። ይህ ታሪክ በቤተ ክርስቲያን ዘንድ ግንቦት 19 በዓል መሰረት ሆነም። የተወደዳችሁ የቻናላችን ቤተሰቦች ይህ ታሪክ ዛሬ ለኔና ለእናንተ ትልቅ ትምህርት አለው። በሕይወታችሁ ራብ ሲመጣ፣ የኢኮኖሚ ችግር ሲገጥማችሁ፣ በሽታና ሞት ቤታችሁን ሲያንኳኳ ሰይጣን ተስፋ እንድትቆርጡና እምነታችሁን እንድትሸጡ ሊመክራችሁ ይችላል። ነገር ግን እንደዚች ሴት በቅዱስ ገብርኤል አማላጅነት ከጸናን እኩለ ሌሊት ላይ ሕይወታችንን የሚለውጥ የብርሃን መልአክ ይደርስልናል። ዛሬ ግንቦት 19 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ይህንን ታሪክ እያሰብን የመልአኩን ቃል ኪዳን እየተማጸንን በታላቅ ደስታ እናከብረዋለን። የመልአኩ ቅዱስ ገብርኤል ጥበቃ፣ አማላጅነትና ፍቅሩ ከሁላችን ጋር ይሁን። ስለተከታተላችሁን ከልብ እናመሰግናለን። የዛሬው ታሪክ ምን አይነት ስሜት ፈጠረባችሁ? በሕይወታችሁ ውስጥ የቅዱስ ገብርኤል ተራዳይነት ያያችሁበት አጋጣሚ ያለን? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ቪዲዮን ሼር በማድረግ ለሌሎች ኦርቶዶክሳውያን ወንድም እህቶቻችን የበረከቱ ተሳታፊ እንዲሆኑ እናድርግ። በሌላ ድንቅና ምስጢራዊ ታሪክ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ሕዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር በፍቅሩ በትህትናው በይቅርታ ያሻግርልን።